ሰውየው የአንድን ሰው ሰርግ ለመታደም በአንድ ትልቅ ሰርግ ላይ ተገኘ። በሚያስገርም ሁኔታ ሙሽራይቱ የራሱ ልጅ ሩዊንግ ነበረች። በጣም ደንግጦ ወዲያውኑ ፊቱን አዞረ። እንዳታውቀውም ጭንቅላቱን ዝቅ በማድረግ ተደበቀ። ሴት ልጁ ከዚህ በፊት ለትምህርት ወደ ውጭ ሀገር እንደምትሄድ ነበር የነገረችው። በእርግጥ ዋሽታው ነበር። ምስኪኗ አባቷን ትታ ሀብታም እያገባች እሱ ምንም የሚያውቀው ነገር አልነበረም። የሁሉ ሲከሰት በማየቱ በጣም አዘነ። ነገር ግን የሴት ልጁን ደስታ ለመጠበቅ ሲል ከሩቅ እየተመለከተ ተደብቆ ቆየ። ቀን በኋላ ገንዘብ ለማግኘት ከመቼውም ጊዜ በበለጠ ራሱን እየገፋ ወደ ስራ ገባ። ከዚያም በኋላም ስለ ሴት ልጁ አንስቶ አያውቅም። በዚህ መንገድ 3 ዓመታት አለፉ። ምንም እንኳን አንድ ጸጸት ቢኖርባቸውም ወጣቶቹ ባልና ሚስት እጅግ ጣፋጭና ደስተኛ ሕይወት ነበራቸው። ሩዊንግና ባሏ እስካሁን ልጅ ለመውለድ አልቻሉም ነበር። የሰውየው ልጅ የሆነው ሻንጊው አባታቸው ስለ እህቱ እስካሁን ምንም ነገር አለማንሳቱ እንግዳ ነገር ሆኖበታል። ሩዊንግ ደውላ ለኮሌጅ ምርቃቱ እንኳን ደስ ያለ እንዳለችው ሲነግረው ራሱ ሆን ብሎ ርዕስ ያስቀይረዋል። ቆይ ግን ፈቀጀም ብሎ አባቱን ጠየቀው። እርሱም እርሷ ስለ እርሱ ግድ እስከሌላት ድረስ እርሷን መረበሽ እንደማይፈልግ ገለጸለት። እንዳለው ግን ለእርሱ ቀላል አልነበረም። ሻንጉይ የማያውቀው ነገር ቢኖር አባቱ በየሳምንቱ እሑድ በእግር ልንቀሳቀስ እያለ ሩዊንግን ቼክ ያደርግ እንደነበር ነው። ባለፉት 3 ዓመታት አንድም ሳምንት አምልጦት አያውቅም። ሴት ልጁ በባለጸጋ ቤተሰቦቿ በጥሩ ሁኔታ ስትኖር በማየቱ ብቻ እፎይታ ይሰማው ነበር። በእያንዳንዱ ጊዜ ስለ አማቹ ዜና በጋዜጦቹ ላይ ባየ ቁጥር በደስታ ጋዜጦቹን ይቆርጥና ያስቀምጣል። ሩዊንግና ውካይ ጥሩ ላይ እስከሆኑ ድረስ የእነርሱን ሕይወት የመረበሽ እቅድ አልነበረውም። አንድ እሑድ ቀን ጠዋት እንደተለመደው ለሩጫ በወጣበት ውካይ ከሩዊንግ ጋር ስልክ እያወራ ትኩረቱ በሌላ ነገር ተወስዶ በፍጥነት ወደ እርሱ የሚመጣውን መኪና አላየውም ነበር። በዚህ ድንገተኛ ገጠመኝ ልጁን ለማየት በዚያ የተገኘው አባት ሮጦ አማቹን በመግፋት ሕይወቱን አዳነውና እሱ ግን በመኪናው ተመትቶ መሬት ላይ ወደቀ። ሰውየውም ሲነቃ ራሱን የሆስፒታል አልጋ ላይ አገኘው። አንዲት ነርስ መረጃውን ልትመዘግብ መጣች። ልክ አድራሻውን ሰጥቷት እንደጨረሰ አማቹን ውካዩን ተመለከተው። ማንነቱን ለመደበቅ ነርሷ ሳታየው ተደብቆ ከዚያ ወጣ። ሩዊንግ ደግሞ የአደጋውን ዜና እንደሰማች ስትከንፍ ወደ ሆስፒታል መጣች። አባትና ሴት ልጁ ሳይተያዩ በመንገድ ላይ ተላለፉ። ባሏ ደህና መሆኑን ካረጋገጠች በኋላ በረጅሙ ተነፈሰች። ሆኖም ግን ባሏን ያተረፈላትን ሰው በአካል አግኝቷ ለማመስገን ባለመቻሉ አዘነች። ወይዘሮ ጂያንግ አንድ ሰው የአንድን ሰው ሕይወት ካተረፈ በኋላ ምንም ሳይል እንዴት ይጠፋል ስትል ግራ መጋባቷን ገለጸች። አቶ ዩንግ ደግሞ ሕይወቱን ስላተረፈለት ውካይ ሰውየውን በአግባቡ ሊያመሰግነው እንደሚገባ ተሰማቸው። በፍጥነት ስታስብ ሩዊንግ ደግሞ ሆስፒታል የሰውየው ሙሉ መረጃ እንደሚገኝ አስተዋለች። ውካይም ነገሩ ትርጉም የሚሰጡ ነው ስላገኘው ጊዜ ሳያባክን የሰውየውን አድራሻ ከሆስፒታል መዝገብ ላይ አገኘ። ይህ በእንዲህ እንዳለ አባትየው በታመመው እጁ ምክንያት ስራውን አጥቶ ነበር። ቀጥሎ ምን ማድረግ እንዳለበት እየተጨነቀ አማቹ በድንገት ደጃፉ ላይ ከተፋለ። ውካይም ስላደረገለት መልካም ነገር ሰውየውን አመስግኖ ሰውየው ለትክክለኛ ምርመራ ወደ ሆስፒታል እንዲሄዱ ጠየቀው። አቶ ሊ ግን እምቢ በማለቱ ውካይ ሰውየውን ለማመስገን ያዘጋጀውን